ቀደደ ጨለማው ተረታ ብርሃኑ አየለ ሄደ የበረታ ታስረው የነበሩ ነፍሳት አመለጡ ወደሚደነቀው ወደ ኢየሱስ መጡ ታስረው የነበሩ ነፍሳት አመለጡ ወደሚደነቀው ወደ ኢየሱስ መጡ ቀደደ ጨለማው ተረታ ግለት እንዴት ይታደሳል? ይሄ ነው ያየን ያለው። የመጀመሪያው ነገር ማለቷችሁ እንደሆነ ካሴት ልትገዙ ትችሉ ይሆናል። መጀመሪያ ያየነው በኤልያስ ሕይወት መጀመሪያ ደረጃ ወደ እግዚአብሔር ፍቅር መመለስ አለበት። ሕይወት የሚታደሰው ወደ እግዚአብሔር ፍቅር በመመለስ ወደ እግዚአብሔር ወደ መጀመሪያ ፍቅር በመመለስ ነው። ይሄንን ላስት ዊክ አይተናል። ከቁጥር 4 ጀምሮ መጽሐፍ ቅዱስ የሚያስተምረን ይሄ ነው። ቁጥር 4 እስከ 8 ድረስ አንደኛ ነገሥት ምዕራፍ 19 ማለት ነው። ኤልያስ ከግድግዳ ዛፍ በታች ወድቆ አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እንዲሞት ለመነ ይላል። አንዳንድ ጊዜ እግዚአብሔር ጸሎታችንን ስለሚሰማ ብቻ ሳይሆን ስለማይሰማ እግዚአብሔር የተባረከ ይሁን። ብቻ አንዳንዱ አጥቷት ይሆናል። እግዚአብሔር ያለውን ሁሉ ቢሰማ ኖሮ ጉድ ነበር። ኤልያስ ያለውን ሁሉ እግዚአብሔር ሰምቶት ቢሆን ኖሮ ወደ ነፍሱን ማውጣት ነበረበት። አቤቱ እኔ ከአባቶች አልበልጥምና ነፍሴን ውሰድ ብሎ እግዚአብሔር አይሆንም። እንኳንም አልሰማም። ኤልሳዕ ማን ይቀባው ነበር? ከዚህ በኋላ ያሉት ተአምራት ማን ያደርጋቸው ነበር? ስራው ማን ይፈጽመው ነበር? የተስፋ መቁረጥ ጸሎትን አንዳንድ ጊዜ እግዚአብሔር ዝም ብሎ ያልፈዋል። እንደ ኮምፒውተር ላይ ተሰሩ እንደሆነ ስኪፕ ያደርገዋል። ስኪፕ ያደርጋል። የተስፋ መቁረጥ ናት። በሸለቆ ውስጥ የተጸለየች ናት። አልፈልግም እግዚአብሔር ሁሉን ይቅርብኝ ያልባታል። እንኳንም ይለፋ ናለባት እግዚአብሔር ጸሎት አለባት። ኤልያስ 4 ነጥብ ነበር ያደረገው ህይወቱን አገልግሎቱ ላይ አገልግሎት ህይወት ይበቃኛል። ምናልባት እንደዚህ የምትሉ ሰዎች ትኖሩ እንደሆነ እግዚአብሔር ቢናገራችሁ እሱ አገልግሎትም ህይወትም ምንም ነገር ይበቃኛል፣ መኖርም ይበቃኛል። ኤልያስ አቻለ 3 ነገር ነው ይበቃኛል ያለው። አንድ መኖር ይበቃኛል፣ መኖር ይበቃኛል። እኔ ከአባቶች አገር ነፍስ ይሉሰላል። አገልግሎት ይበቃኛል፣ ህይወት ይበቃኛል፣ ማገልገል ይበቃኛል፣ ሁሉ ነገር ይበቃኛል። አራነት እግዚአብሔር አራነት ስናደርግ አብሮ አራነት የሚያደርግ አምላክ አይደለም። ኤልያስ አራነት ሲያደርግ እግዚአብሔር ለካ ነጠላ ሰረዝ ነበር ያደረገው። ግን ይቀጥላል ግን በማድረግ የሚቀጥለው ፓሽን በመታደስ ግለት እንደገና ትኩስ በማድረግ እንዴት ነው ትኩስ የሚሆነው? ፍቅሩ በማሰብ እቺ እግዚአብሔር ይመልስላችሁ ወንድሞች እናቶች። እግዚአብሔር የጠራ እንደዚህ ሰው የሚደግመው ፍቅሩ ስትቀዘቅዝ ነው፣ የሚግለው ፍቅሩ ስትነሳሳ። እግዚአብሔር ሰው ወደቀ የሚለው ቸርች መምጣት ሲያቆም ማለት ነው። እኛ አክቹዋሊ ባክስላይድ አደረገ የምንለው ቸርች መምጣት ስታቆሙ ነው። ቸርች ውስጥ ሆኖ ባክስላይድ ማድረግ ይቻላል። እግዚአብሔር ሰውን ባክስላይድ አደረገ የሚለው ባክ አርጓል እንትና የሚለው እግዚአብሔር እዚህ አዳራሽ ስለተገኘ ወይ ስላልተገኘ አይደለም። ያቺ የመጀመሪያ ፍቅር ኢየሱስ የምታስረ የመጀመሪያ ፍቅር ከሌለች ሰው ባክ አርጓል። ከሌለች ወደቀች እንትና ከወዴት እንደወደቅ አስብ ነው ያለው እንትና ኤፌሶን ራይና ፍለተ ከወዴት እንደወደቅ አስብ። እኔ የኤፌሶን ቤተክርስቲያን ሳስባት የወደቀች አልመሰለኝም። ሳስብ ማለት ነው አንባችሁ እንደሆነ ራይና ፍለተ ትዕግስትህን አውቃለሁ፣ ትዕግስትህን አውቃለሁ፣ ድካምህን አውቃለሁ። ድካም ማለት ስራ ነው። ስራህን አውቃለሁ፣ አልደከምክም፣ እንደምትሰራ አውቃለሁ፣ እንደምትደክም አውቃለሁ፣ እንደምታገለግል አውቃለሁ፣ ድካምህን አውቃለሁ። ምዕራፍ 2 ራዕይ ምዕራፍ 2 የኤፌሶን ልጆች ስራህን አውቃለሁ፣ የትምህርት ጥራትህንም አውቃለሁ ይለዋል። ሐዋርያት ሳይሆን ሐዋርያት የሚሉትን መንቀር ተቃርጋቸው አውቃለሁ፣ ስራ አውቃለሁ፣ ድካምን አውቃለሁ። እነኚህ
ምዕመናን ደክመዋል ብትሉ ጊዜ አልደከሙም ነው ብላችሁ ያገለግላሉ፣ ይማራሉ፣ ያስተምራሉ፣ ይደክማሉ፣ ይሮጣሉ፣ እግዚአብሔር ያገለግላሉ። እስቲ ህይወታቸውን እንገምግም ብለን ብንቀመጥ ይሄ ነው የምንሰጣቸው ስለሚሯሯጡ። ኢየሱስ ግን ወድቀሃል ይላል። ከወዴት እንደወደቅ አስብ። ምን ሆና ወድቃ ምን አጥቶ ነው ሲያል አንዱን ታላላችሁ እንዴ? ኢየሱስ ምናምን አይደለም እንዴ? ቸርቹ ሳለምን አይደለም እንዴ? ነው ሰዎች አሉ ነው። ምን ሆነ ነው ሲያል ወድቃችሁ የሚላቸው አንዲት ነገር አለቻለሁ። የቀድሞ ፍቅርህን የእግዚአብሔር ቤት የፍቅር ቤት ነው። አሜን። ማንም የሚወደድባት ኢየሱስ የሚወደድባት። አሜን። የእግዚአብሔር ቤት የሃይማኖት ቤት አይደለች። የእግዚአብሔር ቤት የሥርዓት ቤት አይደለች። ፍቅር የሌለበት የሥርዓት ቤት ኖረች ተባለች። ሲያስጠላ ማየና ባያይስ ነው። እንጀራ አለ፣ ምግብ አለ፣ 3 መኪና አለ፣ ቤቱ አለ። ግን ማየና ባያ አይዋደዱም። ጨቃጨቃሉ፣ አይዋደዱም ነው የሚላት እንጂ አይስማትም። እሷን ነው ፍቅር የለ። ስርዓቱ አሪፍ ነው። ልጆች እንዳንረብሽ ስነ ስርዓት ያስጠብቁናል። ራት ስንበላ ጠረጴዛ ላይ ነው፣ ሶፋ ላይ መብላት አይቻልም። ስነ ስርዓት አለ። ጠረጴዛ ላይ ቁጭ ብለን ነው የምንበላው። መብሉ መጠጡ ሌላ ነው፣ ስነ ስርዓቱ ሌላ ነው፣ ጸጥታው ሌላ ነው። ለስላሳ ሙዚቃ ይከፈታል። ሙዚቃው ማንንም አይነካም እንጂ ለፍቅር ነው ሙዚቃው፣ ፍቅር የለም እንጂ ሌላ ሁሉ ነገር ሌላ። ግን አብዛኛው የማይወደዱ ፍቅር የለበት። ሲያስጠላስ ባልበላ ይሻለኛል፣ ጠረጴዛ ላይ ባልቀመጥ ይሻለኛል። እናትና አባቶቻችን የተጣሉ ዘመን ተሰለች ባንገባ ይሻለናል፣ ባናየው ይሻለናል። የእግዚአብሔር ቤት ትምህርት እንደተናገ ወንድም ስነ ስርዓት ሊጠበቅ ያደርግለታል። እግዚአብሔር የስርዓት ጌጥ አይደለችም። ዝም ብሎ የግርግር ቤት ብቻ አይደለችም። ዝም ብሎ ቁጭ ብሎበት ቤትም አይደለችም። የእግዚአብሔር ቤት ምን አይነት ቤት ናት? እግዚአብሔር የሚወደድባት። እግዚአብሔር ቤት ውስጥ የተሰበሰቡ ሰዎች ምን አይነት ሰዎች ናቸው? ከስርዓት ባለፈ ኢየሱስን የሚወዱ ሌላ ግዳላት የላቸው። ኢየሱስ ያደነቀው ስርዓት የጣሰችውን ማርያምን ነው። መግደላዊ ማለት ስርዓት ተሳይገባች። ስምዖን ቤት ኢየሱስ ሲበላ በረ መግባት አይገባትም። ስነ ስርዓት የላትም። አንደኛ ተጋበዘችው፣ ሁለተኛ ሴት ናት። ስምዖንም ራሱ ምን አይነት ሴት ነው? ይሄ ራሱ ምን አይነት ነብይ ነው? ኢየሱስ ግን የመጨረሻ ይሄ ወንጌል በዓለም ሁሉ መሰበኩ አይቀርም ያለው ታሪክ ያችላል። አላዛር ከሞት ያስነሳ አላለም። 5000 ሲመግብ አላለም። የዚህች ሴት ታሪክ የሚያስደንቅ ታሪክ ነው። የዚህች ሴት ታሪክ መሰበኩ አይቀርም፣ በዓለም ዙሪያ መነገሩ አይቀርም። የማን ታሪክ? የዚህች ሴት ታሪክ። ምን ያደረገች? ስነ ስርዓት የጣሰች። ስለምን ብላ? ስለ ፍቅር ብላ። አሜን። መጠገባት ብዙ ስለወደደች ብዙ ተምሮላት አልመሳለች። ብዙ ስለተማረች ብዙ ወዳለች። ብዙ የተማረች ሴት ናት። ብዙ ብረት የተደረገላት ሴት ናት። ከአጋንንት ያላቀቃት ሴት ናት። ለእሷ ስነ ስርዓት አይደለም። ኢየሱስን ትወደዋለች። የት እንዳለም ሽዳትን ኬር ቤቱ ምን እንደሆነ ሽዳትን ኬር ዘላ ገባች። ሽቱ ይዛ ነበር። ያልባስነው ሽቱ በጣም ውድ ነው። ሰበረችው በፊቱ ወደደችው። እግሯን በፀጉሯ እግሯ ምን ታረግ ነበር? የእግዚአብሔር ቤት የምን ቤት ናት? የፍቅር። ማንም የሚወደድባት ኢየሱስ። አሜን። ይሄ ነው። ይህን ወንድሞቼ እጅን አትጣሉ። እኔ ምናችሁ ለመሰረት ቸርች ስለገለበት ነው። የእግዚአብሔር ፍቅር የቀዘቀዘበት ሰውዬ በመንፈሳዊ ህይወቱ አድጓል። የተረጋጋው ለአገልግሎት የሚፈልገው እንደዚህ አይነት ሰው ነው። እንኳን ብዙ ቦታ ነው ኢየሱስ የሚያውቅ ሲወጣ ሲገባ የሚመሰክር ሲዘምር ራሱን ማያውቀው የኢየሱስ ፍቅር ውስጥ የተቀላቀለበት እሱን ያዙ። ትንሽ ቢያድግ ጥሩ ነው። ወንድሜ ወንጌል የሚያስተምረን የተገላቢጦች ነው። ያደገ ሰው ማለት በፍቅር የሚያድግ ሰው ማለት ነው። እንጂ ማንም አይወሰድባቸው። እስራኤል ስማ፣ ዘላለም ራስ እስራኤል ስማ። አምላካችን እግዚአብሔር አንድ አምላክ ነው። ያንተን ጥሪ በፍጹም ልብ፣ በፍጹም ነፍስ፣ በፍጹም ሀሳብ ጌታ አምላክን ውደድ።
እኛ የሚገባን ፍቅር ነው፣ ስርዓት አይደለም። ፍቅር እግዚአብሔር ፍቅር ነው። እግዚአብሔር ምንድን ነው? ፍቅር። በምንድን ነው የጠራው? በፍቅር። እንዴት ነው መኖር ያለብን? በፍቅር። ምንድን ነው ሊማረክ የሚገባው? ፍቅር። አገልግሎትስ ምንድን ነው? ፍሬ። እግዚአብሔር የጠራኝ አስቀድሞ የጠራኝ የቤተ ክርስቲያን ወንጌላዊ እንደሆነ አይደለም። እግዚአብሔር የጠራኝ ሰባኪ እንደሆነ አይደለም። አንዳንድ ሰዎች እግዚአብሔር ፍቅር በሰባኪነታቸው ይቀይሩታል። ድሮ ክርስቲያን ነበርኩ አሁን ግን አገልጋይ ሆኛለሁ ብለው ያስባሉ። አልለውጣትም፣ አልቀይራትም፣ አልለውጣትም። ለአገልግሎት አይደለም መጀመሪያ የጠራኝ፣ ልሰብክ አይደለም መጀመሪያ የጠራኝ፣ ልዘምር አይደለም መጀመሪያ የጠራኝ፣ ቸርች ልመራ አይደለም መጀመሪያ የጠራኝ፣ ወንጌላዊ ልሆን አይደለም መጀመሪያ የጠራኝ። ልወደው የተጠራው። ለዚህ ነው ጳውሎስ ከመጀመሪያ እስከ መጨረሻ ምስክርነቱ ደማስቆ መንገድ። ጳውሎስ ምስክርነት ምን አሳዳጅ ነበር፣ ቤተክርስቲያን አሳዳጅ ነበር፣ የማሳድር ሰው ነበር፣ ከክርስቶስ ጋር ነበር። በደማስቆ መንገድ ላይ ሲሄድ ኢየሱስ አገኘኝ፣ የዘላለም ሕይወት ሰጠኝ። ሌላም ጊዜ ቆይቶ ጳውሎስ ምስክርነት ምን አሳዳጅ ነበር፣ ጠላት ነበር፣ ከኃጢአተኞች ዋነኛ ነበር። ደማስቆ መንገድ ላይ ሲሄድ ኢየሱስ አገኘኝ፣ ሕይወቴን ለወጠ። ሌላ ምን ታሪክ የለኝም። ማታ ጋር ታውቋል። ቦልሱ ስቆጥርላችሁ ነበር። ማታ ቸርች ተብሏል። ቦልሱ ስቆጥርላችሁ ነበር። ማታ ሀገር ዙሯ፣ በጣም ብዙ ሀገር ዞሯል። ቦልሱ ስለጋችሁ ነበር። ጳውሎስ ምስክርነት ምን ኢየሱስ አገኘኝ። እግዚአብሔር ያችን ፍቅር አይወስድባችሁ። ሰው ቃል ደከመ የሚባል እቺ ፍቅር ስትቀሰቅስ፣ እቺ ፍቅር ከኢየሱስ ጋር ያለ ሰው ስትቀሰቅስ ነው። ይሄ ነው ወደ ፍቅር መመለስ ያሰብነው። ኤልያስ እንደዛ ነው። ወደ ጎቻ የተመለሰ ካተስ ጎቻ ብላ የትላንቱ ፍቅር ዛሬ ያው ነው። በቀደም በዮርዳኖስ አብርቶ ነበር። ትንስብራ ጎቻ ብላ ያ ጎቻ ዝም ብሎ እንጀራ እንዳይመስልሽ ነው። የዚህ ጎቻ ብላ ብላ ያው ፍቅር ዛሬ ላንተ ብላ ምድረ በዳ ተከትሎ የሄደን ጎቻ ነው። የፍቅር ጎቻ ነው። ፍቅር ነው። እግዚአብሔር ፍቅር ነው። ደስ ብላ ኤልያስ ብላ የእግዚአብሔር ጎቻ ታበረታለች። ሰውን የምትለቁሰው የእግዚአብሔር ፍቅር ነው። አገልግሎት ምንድን ነው? ፍሬ ነው። የምሰብከው ስለምወደው ባልወደው አልሰብክላችሁ ነበር። የምሰብከው ስለምወደው፣ ቸርች የምመጣው ስለምወደው፣ የምመሰክረው ስለምወደው ፍሬ። እኛ አሁን አንዳንድ ዛፍና ፍሬ እናካይዋለን። አገልግሎት እኮ ፍሬ ነው። ዛፉ ግንዱ ፍቅር ነው። ከግንዱ ተቆርጠን ፍሬ እናፈራለን። ሌላ ነገር ሁሉ መዝሙር መዘመራችን፣ መስገዳችን ፍሬ ነው። ለምንድን ነው የምትሰግደው? ስለምወደው። ለምን ነው እንደዚህ የምታወደው? ስለምወደው። እግዚአብሔር ያችን ፍቅር ይመልስላችሁ። ዝክር 16 በደምሽ እንዳለሽ ለሕይወት ኑሪ ያልኩሽ፣ አንቺ ግን አሁን ገልሙ ተሸለሻል። እግዚአብሔር ይፋ ከፍቅሩ ስንርቅ ገልሙ ተሸለሻል። ፈጣሪሽ ምንሽ ነው ይላል መጽሐፍ ቅዱስ። ባሽ የባልና የሚስት ፍቅር። እሷን ሲያጣት እግዚአብሔር በጣም አሪፍ ነው፣ ራሱ ጥሩ ነው አይደል? እሷን ሲያጣት በጣም ጥሩ ነው፣ ኧረ ሽብሸባው አሪፍ ነው፣ ምንም አይደለም አይደል? ፍቅር የሌለባትን ዳንስ ስናሳየው አሪፍ ነው፣ እቀበለዋለሁ፣ ምንም ማለት ባቶጂኝም ምንም አይደለም፣ ኦኬ አይደለም እግዚአብሔር ለመሰለ የማይማርክ ዳንስ እኮ ነው እዚህ በምድር ላይ ያለው። እኛ በነገራችን ላይ ምንም እናራቀቀው አንሶር እኮ አይደለም። እንደዚህ ስራ ምንም እናራቀቀው እኮ ሰማይ ካለው አይበልጥም። ሰማይ እኮ የሚበልጥ ዳንስ ያለው አምላክ ነው በሰማይ ያለው። አንዳንድ ጊዜ እግዚአብሔር ያለኛ ዳንስ የማይኖር ይመስለናል። ኢንፋክት እኔ እሱን በሆን ባልሰማው ይሻል ነበር። ስለሰማኝ ነው የሚገርመኝ። ያንን ሙዚቃ አቆሞ፣ ያንን ዳንስ አቆሞ፣ ያንን ነጭ ለበሱ መላእክት አስቆማቸው። ቆይ አንድ ጊዜ ስለሰማኝ ያስገርመኛል። ስለሰማኝ ያስገርመኛል። ስላየኝ ያስገርመኛል። ዝማሬውን ይቀበላል፣ ምን ይቀበላል፣ ዳንሱን ይቀበላል፣ ገንዘባችን ይቀበላል፣ አምልኳችን ይቀበላል። የሚወዱት ሲባርኩት ነው የሚወደው እግዚአብሔር። እግዚአብሔር ይርዳል። መመለሳላችሁ መንቀዝቀዝ ገልሙ ተሻለ። እግዚአብሔር ራሱ ጥሩ ነው አይደል? ገልሙ ተሻለ ሄደሻል። ምዕራፍ 16 ዝቄ በደምሽ ዳሽ ለወንዱ ልጅሽ ነበረ
መጥቼ አግብቼሽ ነበር፣ ጌታ አድርጌልሽ ነበር፣ ቃል ኪዳን ገብቼልሽ ነበር፣ አንቺ ይሄሽ ብዬሽ ነበር። አሁን ገብተሻል፣ ሄደሻል፣ ሌላ ባል አግብተሻል። ስለዚህ እስራኤል ሆይ እግርሽን ከሸካራው መንገድ ጉሮሮሽን ከጥንከልኪ ነይ ወደ እኔ እንደገና ተመልሰሽ ነይ ወደ ፍቅር። ሁለተኛና ሶስተኛም ዛሬ ቶሎ ቶሎ እየነግራችኋለሁ። ቆየው ፍቅር ላይ ፍቅር ነው ያቆየኝ። ሁለተኛ ፓሽን በምን ይታደሳል? ግለት በምን ይመለሳል? ስንቶቻችሁ ምግብ ማውራው ገባችኋል? በእውነት ግለት ስል በእውነት ግለት መጀመሪያ ምስክርነት፣ መጀመሪያ አገልግሎት፣ መጀመሪያ ፓሽን እንዴት ይመለሳል? የእግዚአብሔር ፍቅር በማሰብ። ሁለተኛ ቁጥር 9 እስከ 14 ነው የኤልያስ ሕይወት የሚያስተምረኝ። ቁጥር 9 እስከ 14 እቺን ነው ዛሬ በፊታችሁ ለማቅረብ ማስቡ። ግለት የሚታደሰው ግለት የሚታደሰው ወደ እግዚአብሔር ፍቅር በመመለስ ነው። ደግሞ ቁጥር 9 እስከ 14 እንደሚያስተምር ወደ እግዚአብሔር መገኘት በመግባት ነው። ወደ እግዚአብሔር መገኘት ውስጥ በመግባት ሰው እንዴት ይታደሳል? ወደ እግዚአብሔር መገኘት በመግባት። መንፈሳዊ ሕይወት እንደገና እንዴት ይለኮሳል? ወደ እግዚአብሔር መገኘት በመግባት። ተመልከቱ ወንድሞቼ እና እህቶቼ 9 እስከ 14 ኤልያስ ተነሳ፣ በላ፣ ጠጣ። የምትሄድበት መንገድ ሩቅ ነውና ተነስተህ ብላ አለው። ተነስቶ በላ፣ ጠጣ። በዚያ ምግብ ኃይል፣ በፍቅር ምግብ ኃይል ማለት ነው። በዚያ ምግብ ኃይል እስከ እግዚአብሔር ተራራ እስከ ኮሬብ ድረስ እግዚአብሔር ተራራ እግዚአብሔር የሚገኝበት ተራራ እስከ ኮሬብ ድረስ ቁጥር 8 40 ቀንና 40 ሌሊት ሄደ። ከዚያስ ቁጥር 9 እዚያ ወዳለ ዋሻ። የት ወዳለ ዋሻ? ኮሬብ የእግዚአብሔር ተራራ ላይ እግዚአብሔር የሚገኝበት ተራራ ላይ እዚያ ተራራ ላይ የሚገኝ ዋሻ መጣና በዚያ አደረ። በእግዚአብሔር ተራራ አደረ። የእግዚአብሔር ድምፅ መጣለት። እግዚአብሔር ጠየቀው፣ መለሰ። ጸሎት ተጀመረ። እግዚአብሔር ይባረክ። ግለት በምን ይታደሳል? በጸሎት አሳያችኋለሁ ምን አይነት ጸሎት እንደሆነ። የታደሰው ጸሎት ለየት ያለ ጸሎት ነው። የእንጀራ ጸሎት አለ። ቁጥር 9 እስከ 14 ኤልያስ የጸለየው የእንጀራ ጸሎት አለ። እንጀራ ማጥቦታል መጀመሪያ እግዚአብሔር። ቁጥር 9 እስከ 14 ድረስ የጸለየው ጸሎት ግን የተሐድሶ ጸሎት ነው። የሚያድስ ጸሎት ነው። ጸሎት ተጀመረ። ጸሎት ሰውን ያድሳል። ምን አይነት ጸሎት ነው የጸለየው ኤልያስ? ሁለት ነገሮችን መንፈሳዊ ዘማሪ ይሞክራል። ቁጥር 9 እስከ 14 ላይ ምን አይነት ጸሎት ነው? የታድሶ ጸሎት። ምን አይነት ጸሎት ነው የታድሶ ጸሎት? እጅግ ስሙ ወንድሞች ናቶች። ፓሽንን የሚያድስ ጸሎት ምን አይነት ጸሎት ነው? አንደኛ እዚህ ውስጥ ለምናየው እግዚአብሔር ቃል መማን ብላችሁ የተሐድሶ ጸሎት፣ ህይወትን የሚያድስ ጸሎት ምን አይነት ጸሎት ነው ያላችሁ እንደሆነ ህይወትን የሚያድስ ጸሎት መገኘትን ይጠይቃል። መገኘት እዚያ አቬለብሊቲ ማለት ነው። በእንግሊዝ አቬለብሊቲ መገኘት ስንጠይቃ የተሐድሶ ጸሎት ብቅ ልክ አይደለም። የታድሶ ጸሎት መገኘት ማረፍ፣ በእግዚአብሔር ፊት በእግዚአብሔር መገኘት ፊት መሆን፣ ዝም ብሎ መሆን ማረፍ። አይገባችሁ? ኤልያስ መጣና በዚያ በዋሻው ሆነና በዚያ አደረ። ካሏት ወዳት በዚያ ጸልዮ ተመለሰ አይደል? በዚያ ተንበርክኮ ተነሳ አይደል? በዚያ በልሳን ተንተከተከ አይደል? በዚያ አደረ። እግዚአብሔር ማደር ያርግላችሁ። አሜን። መሆን በዚያ አደረ። የእግዚአብሔር ያለ በቃ በዚያ አደረ። ምን እያደረገ? ዝም ብሎ አደረ። እግዚአብሔር መገኘት ጋር አደረ። የታድሶ ጸሎት ማደር፣ መሆን፣ እግዚአብሔር ፊት መሆን፣ እግዚአብሔር ፊት መሆን። ምን እያደረገ? ዝም ብሎ መሆን። ምን እየሰራ? ምንም የሚያድስ ጸሎት ጋር ጸሎት ነው። ዝም ብሎ የንግግር ሳይሆን መሆን። በእግዚአብሔር ፊት
ሆናችሁ ታውቃላችሁ። ወንድሞች ናችሁ የማታውቁትን ነገር እያወራሁ እንዳይሆን ብዙ ክርስቲያን አለ። ብዙ ክርስቲያን በእግዚአብሔር ፊት ይጸልያል እንጂ በእግዚአብሔር ፊት አይሆንም። ኤልያስ ሆነ የእግዚአብሔርን ድምፅ ያመጣው በሆኑ ነው። ሆነ የት ሆነ? እግዚአብሔር ተራራ ጋር ሆነ። ቁጭ አለ፣ ጠበቀ፣ አደረ። ምን እያደረገ? ምንም። የእግዚአብሔር ተራራ ምን አደረገ? አደረ። እኔ በጣም የሚገርመኝ ነገር እግዚአብሔር በፊት የሁል የሚሉ ቃላት ይገርመኛል። መጽሐፍ ቅዱስ ላይ አብርሃም ተስፋ ቆርጦ በነበረ ጊዜ ከዚህ በኋላ ልጅ የለም ብሎ በትካዜ ውስጥ በነበረ ጊዜ እግዚአብሔር ጋር ሰው ሲመጣ የነገረው ቃል ትዝ ይላችኋል? ዘፍጥረት 17 አብርሃም ነው የሰር እኔ ደርሻለሁ። ምን ነው ዝም ብለህ በፊት የተመላለስ አሜን። አብርሃም ነው የሰራይ። እሺ ዝም ብለህ በፊት ይሁን ዝም ብለህ በፊት የተመላለስ ቢለው ቃል በአማርኛ የምታገላብጠው በዕብራይስጥ የምታገላብጠው በእንግሊዝኛ የምታገላብጠው ተመላለስ ተመላለስ ሲለው እኮ ጸልይ እያለው ነው አይደል? ተመላለስ ሲለው ተንበርከክ ነው አይደል? ተመላለስ ሲለው የሆነ ነገር አድርግ እያለው አይደል? ሊትራሊ ምን ማለት ዝም ብለህ በፊት ይሁን ዝም ብለህ ተገኝ ዝም ብለህ ተገኝ ዝም ብለህ ሁን። አብርሃም ሆይ በፊት ተመላለስ ዝም ብለህ ሁን። ኢማትረስ ነው በመገኘት ይሁን። አንድ ጊዜ ሙሴ አስደናቂ ጸሎት ጸለየ። ዘጸአት 33 ላይ አቤቱ በፊቴ ሞገስን አገኘ ብለኸኛል። በፊት ሞገስን አግኝቼ እንደሆነ እባክህን አውቅ ዘንድ አለው እግዚአብሔር። እባክህን አውቅ ዘንድ እርዳኝ ሲለው እግዚአብሔር ዘጸአት 37 ላይ ሙሴ ልወቅ ብለህ ጸልይ አላለም? አዎ በቃ ነገ ጠዋት ዝም ብለህ በተራራው ናና በፊቴ ቁም። ደግሞ አጣሩ በተራራው ላይ ውጣና እሺ እኔ ማወቅ ፈልጋለሁ። አዎ በተራራው ላይ ውጣና እሺ ዝም ብለህ በፊቴ ቁም። ቁም ማለት ቁም አሁን ይሄ ስብከት እንደሚጨንቃቸው አውቀዋለሁ። ለአንዳንድ ምን እየሰራ ምንም ታድሶ የሚመጣው እንዲህ ነው የሚሆን በእግዚአብሔር ፊት በመለፍለፍ አይደለም፣ በእግዚአብሔር ፊት በመሆን ስራውን የሚሰራው እግዚአብሔር፣ ድምፁን የሚያመጣው እግዚአብሔር፣ ኃይሉን የሚሰጠው እግዚአብሔር። ከዚህ በኋላ እኮ እግዚአብሔር መናገር የጀመረው ልክ ኤልያስ ካደረ በኋላ ዝም ብሎ ካደረ በኋላ እግዚአብሔር መናገር ጀመረ። የእግዚአብሔር ድምፅ አመጣል። ድምፁን ያመጣው የኤልያስ ድምፅ አይደለም። እኛ ድምፅ ነው ድምፅ የሚያመጣው የሚመስለው። እኔ አሁን መጮህ ስወድ ልነግርሽ አልችልም። መጮህ በጣም ወዳለሁ። ስጸልይ መጮህ፣ ስሰብክ መጮህ፣ ስዘምር መጮህ፣ በልሳን ስጸልይ መጮህ ደስ ይለኛል። አንዳንዴ ጥሩ ነው መቼም ስለለመደብንም ደህና ነው። እግዚአብሔር ግን የእግዚአብሔርን ድምፅ የሚያመጣ የእኛ ድምፅ አይደለም። ድምፅ ባለበት ማ ሌላ ድምፅ አሰብ እንዴት ድምፅ ድርግርግታ ነው። በጣም ብዙ ሰዎች ይመስላቸው ነዛ እኔ ድምፅ እያወጣው እግዚአብሔር ደግሞ ድምፅ ያመልጥ አልጎ አይሆንም። አንድ ሰሚ ያስፈልጋል። አንድ ሰሚ፣ አንድ አድማጭ ያስፈልጋል። ስለዚህ እግዚአብሔር በተናገረ ቁጥር አንዱ አድማጭ ይሆናል። በቃ ይሰማል። እግዚአብሔር ነው ይሰማል። ስለዚህ እንናገራለን፣ ድምፁን አንሰማ። እንናገራለን፣ ኃይሉ አይመጣም። እንናገራለን፣ እጁ አይዳስሰን። እንናገራለን፣ አይመጣም። ዝም ብሎ ሰሚ ነው፣ እያለመደ ነው። ቴሌቪዥን እኮ ልክ ስትከፍት መስማት ጀምራል። ወይቡ ዝም ብሎ ጆሮ ውስጥ ነው የሚገባው። ባባባባ አንድ ነገር ንገሪኝ እናማት ዜና ባዲዋ እንደ መስማት አችል ማቻል ወይቡ የሚያመጣው የእሷን ድምፅ ዝም ብለህ ትሰማለህ። ንገሪኝ ምን መሰለሽ ይሄን ማስተካከል አለብሽ እና ናት ዝም ብለህ መስማት ዝም ብለህ መስማት ነው። ዝም ብለህ መስማት ስለተከፈተች ዝም ብለህ መስማት ዝም ብለህ መስማት ነው። አንዳንድ ጊዜ እግዚአብሔር ላይ እንደ ቴሌቪዥን ዜና ባቢ የሆንበት ይመስለኛል። እንዳይነት ጌታ ይሄንን ሩጫ ነው። ስብከትናችን ነው የሩጫ ነው። ጸሎታችን የሩጫ ነው። ያቺ ሩጫ ራሷ እኛ በመናገር የተሞላች ናት። የሩጫ ናት። ፋስት ናት።
መስማት መጀመር ካለብን በእግዚአብሔር ፊት ዝምታን ደግሞ መለማመድ አለብን። ሆነ አደረ ቆመ። ሙሴ ቆመ። ምን አደረገ? ቆመ። ከዚያ እግዚአብሔር መጣ። ኤልያስ አደረ። ምን እያደረገ? ዝም ብሎ አደረ። ከዚያ ምን ሆነ? እግዚአብሔር ድምፅ መጣ። እስቲ እግዚአብሔር የተናገረባቸውን ቦታዎች ዝምራችሁ መርሙ። እስቲ እግዚአብሔር የተናገረበት ቦታ፣ እግዚአብሔር ሰው የረካበት ቦታ ዝምራችሁ መርሙ። ሰዎቹ መጀመሪያ ዝም ብለው በጸሎት ሲጠባበቁ ነው። 120ዎቹ ቁጭ ብለው በእግዚአብሔር ፊት በጸሎት ሲጠባበቁ ሳለ፣ በአንድነት በጸሎት ሲጠባበቁ ሳለ መናገር የጀመሩት መንፈስ ቅዱስ ከወረደ በኋላ። እኛ መናገር የምንጀምረው መንፈስ ቅዱስ ከመውረዱ በፊት ነው። ይህ ነው ልዩነታቸው። ሐዋርያት ተናገሩ ብለው መንፈስ ከወረደ በኋላ፣ ከዛ በፊት ይጠብቁ ነበር። ምን ያደረገ? ይጠብቁ ነበር። ወንድሞች እናቶች፣ እግዚአብሔር ቢገላግለን አይሻል? ድካሙን ቢሰብረው አይሻል? ሪቫይቫል ቢያስነሳልን አይሻል? እንደ እሳት ብንነዳ አይሻል? የቀድሞ ጉልበታችን ቢመለስ አይሻል? እንዴት ነው የሚመለሰው? እስቲ ትንሽ በፊቱ ረጋ። እግዚአብሔር ያን ጊዜ ኤልያሶችን ያስነሳል። ያን ጊዜ ኢሳያስ 40 ቆራስ ያደረገው ነው። ይሄን ነው እግዚአብሔርን በመተማመን እናንተ ራሳችሁ ጨርሱ። እግዚአብሔርን በመተማመን የሚጠባበቁ ተጠባቃችሁ ያውቃል። ሰው ተጠባቃችሁ ታውቃላችሁ። ኤርፖርት እጮኛ ተጠባቃችሁ ኤርፖርት አሜን። ባንሽ ተከሸከሽ ስልክ ሲደውል ሲያስጠላ ሰውዬው እኮ ገና መምጫው 15 ደቂቃ ቀርቷል ከአውሮፕላን መውረጃው። ግን ለሰው ለማውራት ሰው ጋር ለመነጋገር ዝግጁ አይደለም። ስልክሽ እየጮኸ ነው። እንትን እየሆነ ነው። እንትን አይፈልግሻል። እንትን እየሆነ ነው። መጠባበቅ ቤተክርስቲያን ሲጠፋን መጠባበቅ ልክ በዚህ ቆሎ መጠባበቅ ማለት እግዚአብሔርን በመተማመን መጠባበቅ። እንዲህ አይነት ጸሎት ብንጸልይ እግዚአብሔር በእሳት ይለኩሰናል። ወንድም ይያስ በቃ ድምፅ የመጣው በተፈጥሮ መጠባበቅ። በእግዚአብሔር ፊት አደረ ሆነ። አንዳንዶቻችሁ ቁጥሮች የጣችሁ ከዚህ ነው። እንዴት አድርጌ ለማድረጋችሁ ራሱ እረፍት የሚባሉበላችሁ እረፍት፣ የሰንበት እረፍት፣ በእግዚአብሔር ፊት ማረፍ የላችሁ። አንዳንዶቻችሁ ካረፋችሁ ሰንብታችኋል። ለዚህ ነው የደከማችሁ። ይህንን እኮ የማርካዊ ክርስትና ማርካ የሩጫ የመስተንግዶ የሩጫ የመስተንግዶ የማገር የመሮጥ ጸልዮ የመነሳ የመናገር የመረጥ ወንድም እስቲ ደግሞ እግዚአብሔር ያን ጊዜ ያገኘ ኤልያስ ጸልዮ ተነሳ። ኤልያስ አደረ ነው የታድሶ ጸሎት እንደዛ። የእንጀራ ጸሎት መቼም ፈጣን ነው። እንጀራ የቅድሙ ጸሎት አሁን ኤልያስ ፈጣን አበቀደመ ስለሳት ይፈልግ ፈጣን አቤት አምላክ ውረድ አቤት አምላክ በሳት ውረድ። ይህ መቼም መናገር የሚጠይቅ ነው። ፈጣን እንጀራ ነው ፈጣን። ግን ሁልጊዜ እንደፈጠን እንኖራለን። ኤልያስ እኮ ጮኸ ይልና ደግሞ በእግዚአብሔር ፊት አደረ። እግዚአብሔር ይርዳችሁ። በእግዚአብሔር ፊት የታድሶ ጸሎት የ10 ደቂቃ አይደለችም እንጂ ልነግራችሁ ዛሬ በሚመጣው በዚህ ዋላ ባናገር ምን ማለት ነው? የታድሶ ጸሎት የ10 ደቂቃ አይደለችም። የእንጀራ ጸሎት የ10 ደቂቃ ሊሆን ይችላል። የታድሶ ጸሎት የ30 ደቂቃ ማለት ነው። የ40 ደቂቃ ማለት ነው። በሰዓት አትለካም፣ በምንም አትለካም። ዝም ብሎ የመሆን ናት። እግዚአብሔር ሪቫይቫል የሚያፈረዳ ይዛ ጊዜ ነው። እኔ ጸሎት ላስተምራችሁ አንቺ ብቃቱ ጊዜ ግን ለቤተክርስቲያን ጸሎት ሁሉ ማካራችሁ ይህን ምስጋና ጊዜ ነው። አንተ ብላችሁ አንዳንድ ጊዜ ሁልጊዜ አንጸልዩልን። ደግሞ አንዳንድ ጊዜ በጌታ ፊት ሁሉልን ዝም ብላችሁ ያን ጊዜ እግዚአብሔር ቤተክርስቲያን ሊለቁስ ነው። ዝም ብሎ በጌታ ፊት መሆን ማደር መሆን። ኢየሱስ እኮ በእግዚአብሔር ፊት ይሆን ነበር። በተራራ ላይ ወጥቶ ይሆን ነበር። የተረጋጋ ጸሎት ወይ ውረድ ፍረሻ በእግዚአብሔር ፊት የተረጋጋ መገኘት። እግዚአብሔር ካገኘሽ ስንት ዘመን ሆኖሻል? ይህ በተረጋጋ መንፈስ
እናቴ ድሮ ልጅ ሆኜ መጣ ብላ ነጠላ ይዛ ትወጣ ነበር። የግዴታ ቤተክርስቲያን ደረስ ብዬ የምጠማ እውነት ደግሞ እንደዛ ምታደርግ ቤተክርስቲያን ደረስ ብላ ነው የምንመጣው። ምን አብዛኞቻችን ደረስ ብለን ነው የምንሄደው። ምን አትንሽ ትጸለይ ደረስ ብዬ ደረስ ብለን መጣል ገና ሳይወለድ ገና እግዚአብሔር ሳይመጣ ገና ድምፁን ሳንሰማ ገና በፊቱ ሳንሆን ገና ኢንጆይ ሳናረገው ገና በመገኘት ሳንሆን ምን ደረስ ብዬ እግዚአብሔር ደረስ ብሎ መመለስን ሳይሆን ደረስ ብሎ መቅረትን ያደርግላል። ደረስ ብሎ ማደርን ደረስ ብሎ ማደርን ደረስ ብሎ መሆንን ደረስ ብሎ መሆንን ሰዋን ታብስ የታብስ ጸሎት ሌላ ኳሊቲ ግን አሁን ደግሞ ቀጥሎ መረጋት ነው። የታብስ ጸሎት የመገኘት ጸሎት ነው። የፕሬዘንስ ጸሎት ነው። የመሆን ጸሎት ነው። የማደር ጸሎት ነው። የታብስ ጸሎት ደግሞ እንደምታዩት በኤልያስ ታሪክ እንደምናየው በኤልያስ የታብስ ፕሮሰስ ውስጥ እንደምናየው የታብስ ጸሎት ሐቀኛ ናት። የታብስ ጸሎት ሐቀኛ ናት። የመሸፋፈን አይደለችም። ራስን የመሆን ናት። የመግለጥ ናት። ልብን የማሳየት ናት። ሐቀኛ ናት። አትዋሽም፣ አትደራድርም። ራሷና እኪት አገኘው ይኸው አንደኛ ነገሥት ምዕራፍ 19 ቁጥር 9 ደስ ያለ ኤልያስ ተመገበ እነሆ በእግዚአብሔር ፊት አደረ ይላል። በዚህ አደረ ቁጥር 9 እነሆ እግዚአብሔር መናገር ጀመረ። ማን ዝም ስላለ ስለዚህ ጣቢያው ስላቋረጠ ኤልያስ ዝም ስላለ እግዚአብሔር መናገር ጀመረ። እሱ ያርግልን። እኔ በእውነት ጥቂት ተናግሬ ብዙ የምሰማበት ዘመን ያርግልን። እግዚአብሔር የሚያስፈልገው አንድ ነገር ነው። እሱ የእግዚአብሔር ድምፅ ነው። ኤልያስ አደረ፣ የእግዚአብሔር ድምፅ መጣለት። ምን የሚል የእግዚአብሔር ቃል ወደ እርሱ መጣ። ምን የሚል ኤልያስ ሆይ በዚህ ምን ታደርጋለህ? እግዚአብሔር ስለማያውቅ የጠየቀው ይመስላችኋል? ምን እያደረገ ነው? እግዚአብሔር ያውቃል። ኢንፎርሜሽን ለመሰብሰብ ዛ ኤልያስ ራሱን እንዲያውቅ ነው፣ እንዲገባ ኤልያስ ሆይ በዚህ ምን ታደርጋለህ? ኤልያስ ሆይ ኤልያስ ሆይ ምን ሆነ መጣ? ምን ሆነ ነው? ኤልያስ ሆይ ምን ሆነ ነው? ያን ጊዜ መናገር ጀመረ። ኤልያስ ምን እያለ ደስ ሲል ሐቀኝነቱ ለሰራዊት አምላክ ለእግዚአብሔር እንጂ ቀንቻለሁ። የእስራኤል ልጆች ቃል ኪዳንህን ትተዋል፣ መሠዊያዎችን አፍርሰዋል፣ ነቢያትን በሰይፍ ገድለዋል። እኔ ብቻዬን ቀርቻለሁ፣ ነፍሴን ሊወስዷት ይፈልጋሉ። እኔ ብሆን ማሙሻ በዚህ ታደርጋለህ? እግዚአብሔር ክብር ላንተ ይሁን። የሰራዊት አምላክ ትናንትና በቀደም እሳቱ ስላዘነበሉ ስላወረድከው ትናንትና በጣም ኃይለኛ ነበር። እኛ አስደንጋገር ነበረ። እሳት ከሰማይ ወርዶ ነበረ። ደግሞ በቁራ መግበኸኛል፣ ታምራት አድርገህልኛል። የጀግና ጸሎት፣ የፉከራ ጸሎት፣ የችላለት ጸሎት፣ ታሪክ የመንበር ጸሎት። ኤልያስ ምን ሆነ መጣ? እዚህ የሰራዊት አምላክ ሆይ ፈርቼ ብንጨምቀው ጸሎቱ ጁዙ እግዚአብሔር ሆይ ኤልያስ በዚህ ምን ታደርጋለህ? ምን ልትሰራ መጣ? እግዚአብሔር ሆይ ፈራ። እንዴ የእስራኤል ልጆች ነቢያቶች ይገድላል፣ ገደሏቸው፣ መሠዊያዎችን ይነግራል፣ አፈረሷቸው። ከእግዚአብሔር ነቢያትን ያን ብቻ ቀርጭ ነበር። ከዛ በኋላ ሲገድሉ ፈርቼ መጣ። ጉልበት የምትመልስ ጸሎት ሁልጊዜ ሐቀኛ ጸሎት ናት። እንዳትረሱ። የትናንትና ታሪክ ነው። የትናንትና ምን ያደርግለታል? ኤልያስ አሁን ቀርሜሎስ እንዲያወራ ምን ይሰራል? ምንም። እሱ የትናንትና ክላሽንኮቭ ነው። እሱ የትናንትና ጠመንጃ ነው። እሱ የትናንትና ታሪክ ነው። በትናንትና ጉልበታቸው የሚፎክሩ ሰዎች አሉ። ዛሬ ቤተክርስቲያን የትናንትና ጉልበት የዛሬ 25 ዓመት መንፈስ ቅዱስ የተሞሉ ተነክተው ማቋም ቸርች ታውቃል። ተነክተው ማቋም የሚጸልዩት ልሳን የዛሬ 30 ዓመት ልሳን ነው። አልተቀየረች፣ አልተለወጠች፣ ዜማ የለባት። ጳውሎስ አክቹዋሊ በልሳን ማዜማ ነው ያለ በአበባዬም ይዘምራል፣ ደግሞ በልሳኔም ይዘምራል። አልተነካች፣
he's talking about today. ስለ ዛሬ ነው የእግዚአብሔር ድምፅ መስማት ያለብን። ዛሬ እኔ አስገሩና ፈርጅ እግዚአብሔር የሚገርም ደግሞ ጠየቀው። ሲሪየስሊ ሰው ማንነቱ ገብቶት እንደሆነ ማወቅ ለሁለተኛ ጊዜ ይኸው ድምፅ መጣ ሳይክል መጨረሻ ቁጥር 13 እግዚአብሔር በክብር ከመጣ በኋላ ቁጥር 14 ላይ ኤልያስ ሆይ በዚህ ምን ታደርጋለህ? የሚል ድምፅ ወደሱ ወጣ። በዚህ ምን ታደርጋለህ? ደግሞ ሌላ ነገር ይወጥሩ። ኤልያስ ኦነስት ነው። ኤልያስ ሐቀኛ ነው። ኤልያስ ስሜትን ለእግዚአብሔር ለመንገር የማይፈራ ነው። ኤልያስ ስለሆነ ነው የእስራኤል ሕዝቦች በሰባዎችን አፍርሰዋል፣ ነቢያቶችን በሙሉ ገድለዋል። እኔ አንድ ብቻ ይቀርች ነበር፣ እኔንም ሲፈልጉኝ መጣ። እግዚአብሔር ይርዳል። ታድሶ የምታመጣ ጸሎት ይችላል። ታድሶ የምታመጣ ጸሎት እንዲህ አይነት ጸሎት ናት። የጀግንነት ጸሎት አያዋጣም። አንድ እግዚአብሔር ሰው ቃል ሲያካፍለን ሳኦልም ጀግና ነበረ የሚል ቃል አካፍለን። ሳኦል ጀግና ነበር፣ በራሱ ጀግንነት የተመካ ነው። ሳኦል ጀግና ነበር፣ ጀግና ነበር እና ረፍት አልነበረው። ሳኦል ታውቃለህ፣ ረፍት አልነበረው። ዳዊት ግን እግዚአብሔር ከእርሱ ጋር ነበረ። የጀግና ጸሎታችን የጀግና እንትናችን የሙከራ ያልሆነውን እየሆነ ቤታቸው 10 ደቂቃ የማይጸልዩ የቸርች ወንበር እየሰበሩ እንደሚዘል ታውቃለ። ያሉትን ድራማ ዝም ብሎ ድራማ በእግዚአብሔር ፊት ድራማ ይሸወድ ይመስል ድራማ ብርታታችንን መንገሪያ ጸሎት እንደማሆኑ ብርታታችንን መንገሪያ ትንሽ ትምህርቶቻችንን ተዛብተው ስለነበሩ ነው። ትንሽ ጊዜ ባይኖርም አለኝ በልቤት ምትመጡንበት ያገር አሁን ያለ አይመስለኝም። ምክንያቱም እንደሌለን አረጋገናችሁ ስ እምነት ማለት ፍርሃትን ደብቆ በድፍረት በፊቱ መቆም ማለት አለ። እምነት ማለት ፍርሃትን አውቆ ሊያበረታ የሚችል የእግዚአብሔር ኃይል ላይ መደገፍ። አሜን። አንደኛ ጋር ይስማማ ነበር ትምህርቷቸዋል። ደህና ነን እኮ እኛ ጀግና ነን። ባይኖርም ጀግና ነን። ኢትዮጵያ ገ መጨረሻ ድርቅ እየናለን ታስታውሱ ብሎ በ77 ዓመተ ምህረት ይቺ ሀገር እንደ 77 ዓመተ ምህረት ተርባታው ከተማው ገጠሩ የተራበበት ሀገር ኢትዮጵያ ሬዲዮ ብትቀር ኢትዮጵያ ሀገሬ ወንዝ ሸንተረሩ ጫካውና ድሩ ለምለሙ መስልሽ ምናምን ሚሉ አንድ ነው። ጀግና ነው። ፉከራ ነው። ተረቶ ነው። ኩራት ነው። ዝም ብሎ መኩራት ነው። ጀግና አዎ ምን ይጎላል? ምንም ለአቨሬጅ ፐርሰን አንዳንድ አካባቢዎች የናችሁ ለአቨሬጅ ፐርሰን ምን ይጎላል ብትለው ምንም ኦሬዲ ዝም ብለን ረክተናል። ምንም የጀግና ዘር ምንም ያስፈልገናል። ምንም እንዴት ነው? ደህና ሰላም ነው። ችግር አለ? ችግር የለም። ግትርናል እኮ ከአንድ ሰው የሚመጣው ስንሰበር ነው። አንድ ሰው የሚጀምረው ከመሰበር ነው። አንገት ካልጎበጠ ከአንድ ሰው የለም። በእንትን እንደዚህ እግዚአብሔር ደግሞ ልክ በቃ ስደግም እንገናኝ ይወዳል። ለደካማ ኃይል ይሰጣል ነው እንጂ ለኃያሉ ኃይል ይሰጣል። ኃያሉ ኃይል ይሰጣል። በፈረሶቻቸው የሚሞቅቱ ያልፋቸዋል። ፈረስ ላይ ስትወር እንገናኛል። የሚያስገርመኝ ጌታ ኢየሱስ ራሱ በአዲስ ኪዳን መጥቶ ሲያስተምር መጀመሪያ እግዚአብሔር መንግስት ይጀምራል በመንፈስ ድሆች የሆኑ ብፁዓን ናቸው ብሎ ይጀምራል።
የተሰበሩ ማለት መንፈሳቸው ቢንቀጠቀጥ ሰማይና ምድር የሰርቻለ እግዚአብሔር በትንቢተ ኢሳይያስ ምዕራፍ 60 ላይ ሰማይና ምድር የሰርቻለ ምንም ያስደንቀኝ ነገር የለም። ምንም ያስደንቀኝ ነገር ባይሆን እግዚአብሔር ምንም ያስደንቀው ነገር የለም። የሰራው ነገር አያስደንቅም። ቢል ጌትስ በማይክሮሶፍት ወርድ ሊደረግ ይመስላል። የሰራው ነገር አያስደንቅም። ሰጥቶታል። ሰማይና ምድር እጁ ሰጥቶታል። አያስደንቀው። ተራራው እያየ አያደንቅም። እግዚአብሔር ምናምን አይደል አንድ ያደንቆ ጨርሶታል። መልካም ነው ራሱ ይሰራል። ከዛ በኋላ ምን እያደረገ ነው? ተራሮች ከዋክብትን ምን እያደረጋቸው ምትል እያደነቃቸው ነው። በስም እየጠራቸው ነው። ኢዮብ ላይ እንደምናልቀው ሰማይ ምድር ሰጣለች። በሰማይ ምድር ያለ በሙሉ የኔ ነው። ምንም ነገር አስደንቀኝ የሚልና እግዚአብሔር አንድ ሰው የምን ያስደንቀኛል? አንድ ሰው ያስደንቀኛል። ምን ወደዚህ ወደ ትሁት ልቡ ወደ ተሰበረ በቃሌ ወደሚንቀጠቀጥ ሰው መለከታለሁ ይላል። መሰረት ፎርስ ሚሊቲ አይደለም። አንዳንድ ትህትናንም ስንሞክረው ውሸት ነው። ይሄ ትህትና ትራፊ ውሸት ናታስታውቃል። እኔ በጣም ትክክለኛ የሆነ ሰባራ ጣሳማ ረገዛ የሚያነስብን ምን አይላል። ውስጡ ግን የቆመ ጦር እንዳለ እሱ ትህትና ነው። ሌላ የፉከራ ስታይል ናት። እሷ ሌላ ልቡ ቆሞ ምንም ትቢያ ይላል። ስብሰባ ላይ ያገኘው ሰው ትቢያ አንዳንድ ሰዎች ስብሰባ ከመግባት አገ ትቢያ ምን ማለት ነው? በዚያ ላይ መሬት ነኝ፣ ቆሻሻ ነኝ፣ ትቢያ ነኝ፣ ሳር ነኝ፣ ደረቅ ነኝ ብሎ ስብሰባ ብሎ ቁጭ በል ይመስላል። እሱ ፉክሽን ነው። እሱ ፎልስ ነው። እሱ ሸት ነው። ኤልያስ ኦነስት ምን ሆነ ነው? ሪች እግዚአብሔር የሚሰበር ትውልድ ካስነሳልን ለዚህ ሀገር ተስፋ ነው። የተሰበር እኔ አገር ወዳድ ነው ባለው ወይ አገር ወዳድ እንዳይመስል አገሬ ውስጥ ምንጠላው ማን ነገር አለ። አንዱ ምንጠላው ነገር የቅርሳዊነት ፕሮብለም አለብኝ። ከዛሬ ይልቅ ትላንት ያስደንቀናል። ከዛሬ ይልቅ የትላንት ታሪካችን ያስደንቀናል። ከዛሬ ይልቅ ትላንትና ከበር ያቀርናቸው ድንጋዮች መሳት ያስደንቀናል። ፈረንጆቹ ማቆ ደግሞ እየመጣችሁ ብናበናት እሱ 50 ዓመት ሳይሞላ ቤት አፍርሶ እየሰራ 50 ዓመት ሳይሞላ 50 ዓመት የሞላው ቤት አዲስ አበባ አፍርሶ አዲስ ያደርገዋል። እኛን እየመጣሩ ቤታቸውን ያደርጋል። በጣም ያስደንቃል። ባለራ ይቻላል ወይ ነው ሲሾም ረፈረንጅ በና ዘርበዘ እግዚአብሔር ማያልፋ ደስ የሚለኝ ነገር እግዚአብሔር እንደሰው አይደለም ብለን ስንዘምርናት ምን እንደምታስባለው እግዚአብሔር እንደሰው አይደለም ማለት ነው። እግዚአብሔር ኃያል ነው። በጣም ማንንም እንትን አይደለም። አሜን። ይሄ አንዳንድ ጊዜ ቃል ሳስብ ጤነኛ አይነት አስተባበል ለማበል ይቃጣኛል። ተመሰለ ብዙ ኃያሎችን አውቃለሁ። እግዚአብሔር ኃያል ማንታይስ ቦክሰኛ አጠገቡ ብታልፋው ዞር ብሎ በጣም ይገርማል። ከጫጫነትን ባይሆን በጣም ኃይለኛ ኃያል ነው። ማይታይስ እንደዚህም ባርጎ ነው የሚቆጥረው። እያንዳንዳችን ጎልያድ ነው። ኃያል ነው።
ስለዚህ አጠገብ ያለ ድሃ ይልቃል፣ አጠገብ ያለ ሰው ይልቃል። ታላላቅ ባለስልጣናት አሁን ባጠገባቸው ብታልፉ ምንም አትመስሏቸው። ማንንም አታስደንቁ። እኛ እኮ የምናስደንቀው እኩዮቻችንን ነው እንጂ ኃያላንን እኮ እናስደንቀው። ኃያላን እኮ በዚህ ባጠገባችን ቢያልፉ የባጆ ፒፕል ነን፣ ዝም ብለን ነገር ነን፣ ዝም ብያት አይደነቁም። ኃያል ስለሆኑ እግዚአብሔር ኃያል ነው ይላል። ግን ማንንም ለሰው ድካምሽን ለመንገድ ያስፈራሽዋል። ደግሞ የሚያስፈራ እውነት ነው። ሰው በምን እንደሚገለጥ አታውቂም። ለእኔ መጠሽ ድካምሽን ብትነግሪኝ በምን እንደምገለጥ አታውቂም። በምህረት ልገለጥ፣ በጠመንጃ ልገለጥ አታውቂም። እግዚአብሔር ግን ጋራንቲው የኔ የምነግርሽ ነገር ዝም ብለሽ ብትነግሪው እግዚአብሔር እንደ ሰው አይደለም። በጠመንጃ አይገለጥም፣ በምህረት ነው የሚገለጥ። በመምጣት ነው የሚገለጥ። ያደረገው ይሄ ነው። ምን ሆነ? ፈርቼ በቃ እግዚአብሔር አደሰው። እንዴት እንዳደሰው ተመልከቱ። አንተ ሀቀኛ ጸሎት መልሷ በጣም በጣም ሀቀኛ ፈርቼ በጣ ምናምን ሲለው እግዚአብሔር ምን አለ? ቁጥር 11 እንደገና መልሶ በቃ እሺ አለው። እሱም ውጣ በተራራው ላይ በእግዚአብሔር ፊት ቁም አለው። እግዚአብሔር ራሱ ቁም በተራራው ፊት በቃ ዝም ብለህ በፊት ቁምና አበረታለሁ። ፈርቻለሁ ያለውን ጸሎት እግዚአብሔር ይሰማል። ፈርቻለሁን ይሰማል። የሆንካውን ብትነግረው ይሰማል። ያልሆንካውን ድሪቶ ነው የማይሰማው። የሆንካውን ይሰማል። ደግም ያለው ይሰማል። መጸለይ አቅቶኛል ይሰማል። ቃል ማንበብ አቅቶኛል ይሰማል። ጀግና ነኝ አይሰማም። ከዚያስ እግዚአብሔር በተለያዩ ነገሮች መጀመሪያ የተለያዩ ነገሮችን አሳለፈ። ብርቷ በነፋስ አረፈ። ተራሮችን እየሰነጣጠቀ ገና ለእግዚአብሔር መገለጥ ገና ጅማሬው ልባሽ እየሰነጣጠቃለፈ። እኔ በሆን ሃሌሉያ ምናምን እየሮጨ ነበር። ገና ነው እኮ እግዚአብሔር ዝም ብሎ አንዳንድ ጊዜ እኮ ወላፈኑን ነው የተገኘ የሚመስለው። ገና ወላፈኑ ሲነካ በቃ አይቻለሁ፣ ቀምሻለሁ፣ አውቄያለሁ፣ ክብርን አይቻለሁ። በቃ ምንድን ነው እኮ ገና ወላፈኑ ነው፣ እሳቱ ገና ነው። እና በብርቱ ነፋስ አለቶች እየሰነጣጠቀ አለፈ። ከዛ ቀጥሎ እንደገና ከነፋሱ በኋላ የምድር መናወጥ ሆነ ይላል። ገና አንዳንዶቻችን የምድር መናወጥ ላይ እናቆማለን። እግዚአብሔር በኤልያስ መንፈስ ለኢትዮጵያ ያስነሳ የመጨረሻ አንደኛ ማንም የማይገኝለት መንቀጥቀጥ ያየ አጠቃጣጣ እንትን ያለ በጸሎት ቡድናችን ውስጥ ማንም የለ፣ በእንትናችን ውስጥ ማንም የለ፣ በጨርጫችን ውስጥ ማንም የለ፣ በኢትዮጵያ በጠቅላላ ማንም አይደለም፣ በዓለም ራሱ ማንም የለ። አለበት ያሰኘናል። ገና ነው። ከምድር መናወጥ በኋላ እንደገና ሰዓት ሆነ። ሰዓትማ የነካን ቀን ሌላ ነው። እግዚአብሔር ግን በእነኚህ ውስጥ አልነበረም። ምን ነበር? ጎዳናው እየተጠረገ ነበር። ከዛ ደስ የምትለኝ ከሰዓቱ በኋላ ትንሽ የዝምታ ድምፅ ሆነ። ይገባል ነው እንጃ ይባል ጋር ይገባል። ዝምታ ድምፅ አለ እንዴ? ዝምታ ድምፅ አለ። የዝምታ ድምፅ ዝም ያለች ጣፋጭ ድምፅ፣ ዝም ብላ መናወጥ የሌለባት አሪፍ ድምፅ፣ ስዊት መገኘት የእግዚአብሔር ጣፋጭ እሷ ነች። ኤልያስም ያንን የዝምታ ድምፅ በሰማ ጊዜ ፊቱን በመጎናጸፊያ ሸፈነ ይላል። እግዚአብሔር ነው በዛ የተገለጠ። በነገራችን ላይ ሌላ ቸርች ማስተማር ቅርብ ጊዜ እግዚአብሔር እያዩ ሲዘሉ አይቻልም። በጣም ብዙ ይዛል ማለት እግዚአብሔር ያዩ በጣም አንበሳ ሲል ሰምቻለሁ። መጽሐፍ ተርጉ እናንተ ራሳችሁ መጽሐፍ ብዙ ይዛል ማለት ነው። እግዚአብሔርን በእውነት ያየውን ሰው የምታውቀው ወይ ታፋ ሁሉ ሲወድ ኢሳያስ ሲወድ ራእይ ዮሐንስ ሲወድ እግዚአብሔር ናቸው ማን በፊት ይቆም ሲወድ ሕዝቅኤል ማን ያው በግንባሬ እንደሞተ ሰው ወጥ ተደፈለ። እግዚአብሔር ነው ያየ ኤልያስ ሲላል ሙጎን ሰይፍ ይሸፈን ወጥቶ ፊቱን ሸፍኖ በዋሻው ደጃፍ ቆመ። እግዚአብሔር ተገለጠ። የሚያድስ እግዚአብሔር ሁሉ ተገለጠ። የምታድስ ጸሎት ሁልጊዜ የሀቀኛ ጸሎት ነው። ዝም ብለህ እውነትህን ሆነና ዝም ብለህ የእውነት ጸልይና እግዚአብሔር ይገላግላል። ዝም ብለህ የእውነት እንደናንተና ምናምን አለ ዝም ብሎ በቃ ይሁን ለማስመሰል ስለሆነ እግዚአብሔር ነው አይናቸው
እግዚአብሔር የጸሎት ህይወቴን በፊት ስራ በጣም ያስደንቀኛል ይባላል። እኛ እኮ አሁን ሁሉ ነገራችን የምናደርገው እኛ ነን። አምልኳችንን እንኳን የምናደርገው እኛ ነን። እኛ ሆነናል። አሪፍ አምልኮ ነበር እንላለን። ያቀረብነው ለእግዚአብሔር ምን መዝነው እኛ ሁሉ ነገር ምን መዝነው እኛ የቀረበው ለእግዚአብሔር በጣም አምልኮውማ ማለት ያለበት እግዚአብሔር የቀረበው ሲያስበው በፊት በጣም ነው ደስ የሚለኝ ምናምን በጀግንነት ነው ይለኝ ወንድምና ሁሉ አይገላግሉም። ከድካም ሰብሮ የሚያወጣን ጸሎት ልትመርም እውነቷ ነገር ሀቀኝ ከቻለ አሜን መጣለህ ምን ሆነ ነው መስተድሬ አንጣት ምን ሆነ ነው ለመስከር ድፍረት አጣ አንበሳ ምናምን ከመጣሽ እግዚአብሔር እንደዚህ አይነት ጸሎት አለ። እግዚአብሔር ጸሎት ይሰማል። ጅብራው አንድ ጊዜ ጫካ ውስጥ እና ወደ እግዚአብሔር ጸልያለሁ የምበላው ስተንዱ እና ባካ ብላኝ እያለ ጸልያለሁ። ባካ ብላኝ አምላኬ ባካ ብላኝ አንሲ የሆነች ጤንጀር ከበሮ ነገር ከጫካ ሁላፍታል ስትል እግዚአብሔር ጸሎት ይሰማል ምናምን ብሎ ሄዶ ሊሰፍርባት ሲል ዞር ብላ ከበሮ ስታየው ሰማይ ሲባል የሚያክል ይከተላል። ወደ እግዚአብሔር ጸለየች። አምላኬ ባካ ብላኝ እሱ አምላኬ ባካ ብላኝ እሷ አምላኬ ባካ ብላኝ ጅብ እንዳጋጣሚ የሆነ ነገር ደንቃፋ እግሩ ስለዚህ ጫካ ውስጥ በልቶ የጠገበ እንችል ተጋድሞ ፀሐይ ይሞቃል። በቃ አያደጎ ጠቀማ በበላ ይባል እግዚአብሔር አብላይ የሚሉትን ያወጣል። እግዚአብሔር አብላይ የሚሉትን ያወጣል። እኔ ተራራ የተሰበሩ ሪቫይቫል የተነሳባቸውን ሀገሮች ታሪክ አጥኑ። ስለ ሪቫይቫል ታሪክ አጥኑ እንደሆነ ህዝብ የተሰበረባቸው ሀገሮች ናቸው። በቃ ደክመና የሚሉት እግዚአብሔር ያመሰል። የመጨረሻውን ጠቀስ አድርጌ ልጨርስላችሁ ሰዓቶችን ይሆናል። መጨረሻው ግለት እንዴት ይታደሳል? ወደ እግዚአብሔር ፍቅር በመመለስ ወደ እግዚአብሔር መገኘት በመመለስ። በሶስተኛ ደረጃ ግን የኤልያስ ታሪክን የሚያስተምረኝ ከቁጥር 15 እስከ 21 እስከ ምዕራፉ መጨረሻ ድረስ ደግሞ ወደ እግዚአብሔር ስራ በመመለስ ነው። ወደ እግዚአብሔር ስራ፣ ወደ እግዚአብሔር አገልግሎት በመመለስ ወደ ስራ ሁሉ በመመለስ ከነድጋም ቢሆን በመመለስ ስራ በመስራት በቃ ይሄ ነው። ሾርትከት የለውም። እግዚአብሔር አቋራጭ መንገድ የለውም። ቁጥር 15 ላይ ተመልከቱ። እግዚአብሔር አለው ይላል አንዱ ኤልያስ ምን አለው? ሂድ በመጣበት መንገድ ወደ ደማስቆ ተመለስ ይላል። አንተ እግዚአብሔር አቋራጭ መንገድ የለውም። በቃ በዚህ ሰንበት አላለው በሱ መገኘት መጀመ ዝም ብለህ ተመልሰይና አገልግሎት ጀምራለሁ። እግዚአብሔር የተባረከ ይሁን። ለካ ኤልያስ አገልግሎት ይበቃኛል ሲል እግዚአብሔር ይበቃል አላለው። ምን አለ? ሂድ በመጣበት መንገድ በምድረ በዳ ወደ ደማስቆ ተመልሰህ ሂድ። ከዚያ በደረስክ ጊዜ በሶርያ ላይ ንጉሥ እንዲሆን አዛሄልን ትቀባለህ። በእስራኤል ላይ ንጉሥ እንዲሆን የናቢሲን ልጅ ኢዩን ትቀባለህ። በአንተ ፋንታ ነቢይ እንዲሆን ኤልሳዕን ትቀባለህ። ታገለግላለህ። ኤልያስ የት ተመለስ። ወደ ኋላ ምን ላይ ስራ፣ ምን ላይ ነገሥታት ቀባ፣ ምን ላይ ነቢይ ቀባ፣ ምን ላይ አገልግል። በአገልግሎት ውስጥ ብርታት አለ። እግዚአብሔር ይህን ስለሚያውቀው በኋላ መጎናጸፊያውን ጣለበት። አልጸለየለትም። ለኤልሳዕ ላይ መጎናጸፊያውን የጣለበት እግዚአብሔር ይሰራ የሆነው የሚል ብርታት ሳይኖሩ አይቀርም። ከነ ድጋሙ ስለሆነ እግዚአብሔር ደግሞ ሰራ።
እግዚአብሔር ሪስቶር አድርገው ስራ ተመለስ፣ ወደ ስራዬ ተመለስ፣ ወደ መስጌ ተመለስ፣ ወደ መከር ተመለስ። ስናገለግል ነው ብርታት። ወንድሞችና እህቶች አገልግሎት ያቆመ ነገር ነው የሚዝገው። ይህን እስቲ ዝም ብላችሁ በተፈጥሮ ተማሩ። መኪናችሁን እስቲ ለተወሰኑ ቀናት ሳታስነሱ ቆዩና ዝም ብሎ ከረክ ሊላችሁ እንደሆነ 6 ወር አቆሙ። 6 ሰዓት ሙሉ የሚያስገርመኝ ሰው ያልገባበት ቤት ራሱ ዶሮ ያለ ቤት ሰርታችሁ አዲስ ቤት ምራቅ ብታስቀምጡት መሰረታት ይጀምራል። ዝም ቤት አገልግሎት እንዴት ደስ ይላል! አገልግሎት ቤት ውበት የሚሰጠው አገልግሎት፣ መኪና ጥንካሬ የሚሰጠው አገልግሎት፣ ክርስቲያን የሚያጋግለው አገልግሎት፣ መስራት፣ በእግዚአብሔር ቤት ውስጥ መስራት፣ ስራ ፈታ ለመሆን ይህን በቃ ይሄ ነው። ተመለስ፣ ጸልይ፣ ቀባ፣ አስነሳ፣ ነቢይ ተመለስ፣ ስራ፣ ኢየሱስ ስራ። በእግዚአብሔር ቤት ውስጥ ስራ ፈቶች አትሁኑ። ላንዛች አብዛኞቻችንን ያደከመን ስራ መፍታታችን፣ ሀሜተኛ ያደረገን ስራ መፍታታችን። ቁጭ ብለን ቸርች ፖለቲክስ ስናወራ ምንወደቁ ስራ ፈተንኩ እናንተና ማንትና አረጓሉ እንትና እኮ መንቀጠለ ነገር አልነበረበትም እኮ ለነገሩ እንትና እኮ እንትን ሆነ አረገሽ እንትና ምን ሆነ አይነት ምርሽና እግዚአብሔር ቤት ስራ በሰሪ ይሻልሻል። አፍሽን ማርጊ እግዚአብሔር አዋቂ ነው። አሜን። አፈነረ ማርጊ ነው። አሁን ተራራ ወሬኛው ብሎ ቁጭ ብለን እግዚአብሔር ጋድስ እንደዛ ጊዜ ነው። ኤፌሶን ምዕራፍ 4 ቁጥር 11 አሁን ብዙ የመጽሐፍ ቅዱሳውያን ሊከራከሩበት ይሞክራሉ። የሚያከራክሩ ነገር አይታይም። ተከራከር ብሎ ያውቃሉ አንዳንድ መጽሔቶች። ኤፌሶን 4:11 ላይ ክርክር ስላለ ተቀርባለ ይላል። ክርክር የለኝም። ምን ክርክር አለ? እግዚአብሔር ለቤተ ክርስቲያን ጌታ ኢየሱስ ከፍ ከፍ ባለ ጊዜ ሐዋርያትን፣ ነቢያትን፣ ወንጌል ሰባኪዎችን፣ እረኞችን፣ አስተማሪዎችን ሰጠ ይላል። ያከራክራል። ምን ያከራክራል? ሰጠ ካለ መቀበል ድል ፈንታ ነው። ካልተቀበልክ ተወው እንጂ ሰጠ እግዚአብሔር ሐዋርያትን ሰጠ። አንተ ሐዋርያ አልካቸው አላልካቸው እግዚአብሔር ሐዋርያትን ሰጥቷል እና ይከራከራል። ሐዋርያት በዚህ ዘመን አሉ ይከራከራል። ለእኔ ድራማ ነው። እግዚአብሔር ሰጠ። የፓስተር መኖር ደግሞ አጨቃጨቃቸው ብዙዎቹ ፓስተር ነው እንግዲህ አጨቃጨቃቸው። እረኞችና ወንጌላውያን የሚለው ቀጥሎ ያለ ነው። መጀመሪያ ሐዋርያትን፣ ከዚያ ነቢያትን፣ ከዚያ እረኞችና አስተማሪዎችን፣ ከዚያ በኋላ ወንጌላውያን፣ ሐዋርያት፣ ነቢያት፣ ወንጌል ሰባኪዎች፣ እረኞችና አስተማሪዎች ሰጠ እንጂ እግዚአብሔር እረኞች፣ አስተማሪዎችና ወንጌላውያን ሰጠ። ሐዋርያትን እንኳን እንደቀደመችው ቤተክርስቲያን ነበር አይደል? ቃሉ ሰጠ። ሐዋርያትን ሰጠ፣ ነቢያትን ሰጠ፣ እረኞች፣ አስተማሪዎች ሰጠ። ይልቅስ መከራከር ሳይሆን አገልግሎታችን ግን ምንድን ነው ብለን እናስብ። የሐዋርያት፣ የነቢያት፣ የእረኞች፣ የአስተማሪዎች፣ የወንጌላውያን አገልግሎታችን ኃላፊነታችን ምንድን ነው ብለን ኤፌሶን ምዕራፍ 11 የመረመርን እንደሆነ ምን ይላል? እስከ እግዚአብሔር ሙላት እስከምንደርስ ድረስ ቅዱሳንን እናንተ ጠራለ ማለት ነው። ቅዱሳንን ለአገልግሎት ለማዘጋጀት ነው። ሐዋርያት፣ ነቢያት፣ እረኞች፣ ወንጌላውያን፣ አስተማሪዎች ቅዱሳንን ነው የሚያስታጥቁት። ቅዱሳን ደግሞ ምን ያደርጋል? ቅዱሳን ያገለግላሉ። የሚያገለግሉት ለማን ናቸው? ቅዱሳን ዘሴንስ እናንተ። ማን ነው የሚያገለግለው? እናንተ። አገልግሎት ማን ነው? የእናንተ። ማን ነው የሚመሰክረው? እናንተ። ማን ነው የሚጸልየው? እናንተ። ማን ነው መንቀሳቀስ ያለበት? እናንተ። ቤተ ክርስቲያን ማን ነው የሚያገለግለው? እናንተ። ጌታን ማን ነው የሚያገለግለው? እናንተ። አንዳንድ ምዕመናን አገልግሎት የወንጌላውያን ነው። እኔ ዝም ብዬ ቢሮዬ ይስፍና ናገረኝ ይመጣል። አንተን አገልጋይ ነው። እዚህ ያለ ወንጌላዊ ማን ምንድን ነው ስራው? አንተን መቀባት፣ አንተን ማስነሳት፣ አንተን ኢምፓወር ማድረግ፣ አንተን ግብ ማድረግ፣ አንተን መግፋት፣ አንተን ማስታጠቅ። ጦርነቱን ማን ነው የሚዋጋው? አንተ። ታዲያ ቢሮ ያሉት ሰዎች እንዴት አገኛቸዋል? መጥቼ ጦርነት መጣች። አንተን አክሰስ ያለ ጦርነቱ የምትዋጋው አንተ። እኔ ምን አደርግሃለሁ? አስታጥቃለሁ። አገልጋይ ነህ። እንድታገለግለው እግዚአብሔር ይጠራል። ኤልያስ ወይ ስማ፣
ንቃ። ማን ራስ አንተ ምትዘለ ንቃ። ከሙታን ተነስ ታጥማል። ከሙታን ተነስ። ያን ጊዜ ክርስቶስ ያበራል። ተነስ ተነሳ ተነሳ አገር ተነሻንሽ አገር ክርስቶስ ያን ጊዜ ያበራል። በእግዚአብሔር ቤት ስራ ፈቶቻችሁ አገልጋዮች ናችሁ። መስኩ የሚመሰክር ክርስቲያን እኮ አውቃለሁ። እንዲያውም ሲመሰክሩ ምናያቸው አዳዲስ ስለሆኑ ነው እስከሚሰለቻቸው ድረስ ነው ላቁጭ መስክሩ። ዋናታችሁ ስለ እግዚአብሔር አገልግሉ። በምስክርነት ታገለግሉ ነበራችሁ። ትታችሁታል። መቼ ነው እግዚአብሔር የሚያበረታኝ ብለህ ጠይቀኝ። መመስከር ስትጀምር መቼ ነው እግዚአብሔር የሚያጋገኝ? አገልግሎትሽን ስትጀምር አንዳንዶቻችሁ ትዘምሩ ከነበር ተነሱና ዘምሩ። በእናታችሁ የእግዚአብሔር ቤት የስራ ቤት ናት። የእግዚአብሔር ቤት የወሬ ቤት አለች። ክርስቲያኑ ለምን ወሬኛ ሆነ ብትለኝ ቁጭ አለ ቁጭ አለ። ተነስና ስራ፣ ተነስና ግን ተነስና ጸልይ። ቤታችሁን ለአገልግሎት ክፈቱ። ኑሯችሁን ለአገልግሎት ክፈቱ። እንደቀደመው አገልግሉ። በእግዚአብሔር ቤት ውስጥ አክቲቭ ሁኑ። ያን ጊዜ እግዚአብሔር ያበረታችኋል። ክርስቶስ ያበራልሃል። አንተ ምስታረቅ ስትነቃ፣ አንተ ምስታረቅ ስትሰራ፣ አንተ ምስታረቅ ስትመጣ፣ ስትመሰክር፣ ስትጸልይ፣ ስታገለግል፣ ስትዘምር፣ ስታስተናግድ፣ ቤት ስትጠርግ፣ ስትወጣ፣ ስትገባ፣ ስታገለግለው ያን ጊዜ እግዚአብሔር ያበራልሃል። ስታገለግሉ ያን ጊዜ ክርስቶስ ያበራልሻል። ተነሱና ስሩ። ለእግዚአብሔር የስራ ጊዜ ነው። መጽሐፍ ቅዱስ የስራ ጊዜ ነው። ተነሱና ስሩ። በእግዚአብሔር ቤት ተነሱና አገልግሉ። ሪስቶር ላደርግሽ እፈልጋለሁ። ተነሽና ትምህርት አገልግይ። ያቆማችሁትን አገልግሎት ቀጥሉ። ኤልያስን ያቆምከውን ቀጥ እንደገና ተነስ፣ እንደገና ቀባ፣ እንደገና ተረበ፣ እንደገና ሂድ፣ እንደገና ሄደ። እግዚአብሔር ደግሞ መጎናጸፊያ እንኳን ኃይለኛ ያደርጋል። ኃይለኛ የምትሆነው ስታገለግሉ ግዴታ ብላችሁ አገልግሉ። በቃ እግዚአብሔር አገልግሉ። ደግሞ ሞልቷል። እኔ በጣም እቺ ተራገር ይጨርሱ አዲስ ያንሳን የሚገርም እያንዳንዳችንን መጽሐፍ ቅዱስ በአካል ብልቶች መመሰሉ ይገርመኛል። እያንዳንዳችን የአካል ብልቶች ሁሉ የሚሰሩ ለአካሉ የሚሰሩ አካሉ ማናት? አካሉ ማናት? ቤተክርስቲያን ራሱ ማን? ክርስቶስ። እኛ ምን እናደርጋለን? እንሰራለን። ስለምን? ስለ አካሉ። እጅ እኮ ብዙ ጊዜ እጅን ብቻ ነው የሚያውቁ። እጅ እኔን ራሴን ነው የማጠበው ብትሉ ቆሻችሁ መሞታችሁ ነበር። እጅ ሌላውን ያውቃል። እጅ ለሌላው ይኖራል። አይ ለሌላው አካሉ ብትሰራ ነው ይችላል ጳውሎስ። እኔ ያገሩ ተሰራው አይ ለሌላው ምንታል ጆሮ ቢሰማው ለአካል ሁሉ ነው፣ ለጆሮ ብቻ አይደለም። ጆሮ ቢሰማው አካል አይገኝም ነበር። አይ ለአይን ያይ ለራሴ ነው የማየው ምንም አይደል። ለራሴ ነው የማየው። እሾህ ጋር ሄዳ ትታወር ነበር ራሷ። እግር ራሴን ነው የምወስደው ቢል ማን ይናገርለታል? ለራስ አልተጠራን፣ ለአካሉ የተጠራን። ምንድን ነው እንድንሰራ? ተነሱና ስም እሺ ቤት ተጠርጊያለሽ እሺ ያወረዳሽ ምንም ጭቅጭቅ የሌለው ማለት ትጋ ምስክርነት አለ። ወጣላችሁ መሰክራለች እሺ ለራሳችሁ ጥቅም ነው። ኢንጂኑን ያንቀሳቅሰዋል፣ ሞተሩን ያንቀሳቅሰዋል። አይለኞች ያረጋችሁ ማጠቃለያ እግዚአብሔር የቀድሞ ግለታችንን የሚመልስበት ዘመን ይሁን። አሜን። አክራሪነት ተወገዘ እንጂ ዓለም ጠቅላላ ተነስታ አክራሪነትን ስላወገዘች እኛም አብረን ለዘብተኞች መሆን አለብን ማለት አለ። መኮነን ያለበት አክራሪነት አለ። የኔን አልተቀበል ጭንቅላትን እለያታለሁ ካካለ የሚለው አክራሪነት እሱ ክርነት ነው። ስለዚህ አሁን ዓለም እንደዚህ አይነት አክራሪዎች ስላስቸግሯት ለዘብበት ምናምን ሚስቀር ምትሰበስ ካሪ አታካ አሁን ደግሞ በሞደል ቋንቋ ሳታካበት ሳታከር በራን ወይም ትኩስ ስላይደለ አቅረሽ ብሸኛ ልደፋ ነው ካፌ ይለዋል። ዶዶኪያ ሁለት ነቻቸው አክራሪ አትሁን ማለት ለብበል ማለት ነው። ባፌ ልደፋ ነው
ለቢያው አላምሳችሁ ታጥሉ ያቃጥል ሻይ ይሻላል። ለዘብ በል ነው ዓለም ስከቱ ዝም ብለህ ለዘብ ዝም ብለህ ቀለል ሳንትል ክርስቲያን ቸርች ይላሉ። እንዲህ ነው ብዙ አላከርም ነው የምናከርበት ዘመን ነው። አሜን። በትክክለኛው መልኩ ኢየሱስ ተቀበለ። ቸርች ሊጤና ፈርግ ይላል። ቤተክርስቲያን እኮ የተሰደደችው በነገራችን ላይ ስላገረረች ነው። አለመሰለኝ እኮ ይቻላል። አለመሰለኝ እኮ ምርጫ ተሰጥቷቸው ነበር ሐዋርያት። በዚህ ስም ብቻ አትናገሩ እሺ ጌቶች ቢሉ አይሰደዱም። እግዚአብሔርን መታዘዝና እናንተን መታዘዝ ምን እንደሆነ ግራና ቀኝ አድርገን ስንመዝነው እግዚአብሔርን መታዘዝ መርጠናል። እናንተን ቢያስከፋችሁም ስለሱ ከመናገር ዝም አንልም። ግሎባል ኢንቫይሮንመንት አደገኛ ነው። ዓለምን ግሎባል ለማድረግ የሚሞክሩት በማለስለስ ነው። ታለሳለስና አንድ አይነት ኢኮኖሚክ ሲስተም መፍጠር፣ ታለሳለስና አንድ አይነት ፖለቲካ ሲስተም መፍጠር፣ ታለሳለስና አንድ አይነት ሪሊጂየስ ሲስተም መፍጠር። ዝም ብሎ የተለሳለሰ ዲፕሎማቲክ የሆነ የሚጨባበጥ አንድ የሆነ ተስማምቶ አንተ ማጥቃ ይሄ ማነካ ሲያሳድገኝ ጠላት ታክልኛል አንተ ታሳድገኝ እናደርጋለን። ሰላም ግሎባላይዜሽን ይሄ ነው። እግዚአብሔር ይሰብረዋል። አሜን። ክርስቶስ ቆማለን እናገለግለው። አሜን። እንዴት ነው የሚታደሰው? የኢየሱስን ፍቅር በማሰብ ነው። አሜን። እንዴት ነው የሚታደሰው? እግዚአብሔር ሆነስ ጸሎት በመሳል እንዴት ነው የሚታደሰው? እግዚአብሔር ቤት ውስጥ ስራ ተባለ በመስራት ታስረው የነበሩ ነፍሳት አመለጡ ወደሚደነቀው ወደ ኢየሱስ መጡ። ታስረው የነበሩ ነፍሳት አመለጡ ወደሚደነቀው ወደ ኢየሱስ መጡ። ጨለማው ተረታ